ሰላም ውድ ሀገሬ ልጆች እንደምናላችሁ። የአረጌ ዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮውን ላይክ በማድረግ ይጀምሩ፣ አበረታቱኝ። ዛሬ እንግዲህ የምንሰራው ከመዳም ኩሽና መልስ የእጅ ስራ ነው። እንደምታዩት በሰንሰለት ነው የጀመርኩት። ይሄ ለጠረጴዛ ለቲቪ ስታንድ እንዲሁም ደግሞ አልጋ ቤት ላይ ምንጣፍ መሆን የምትችል በጣም ደስ የምትል የእጅ ስራ ነች። ሰንሰለቱን የጀመርኩት እኔ በትንሹ ነው። እናንተ በምትፈልጉት መጠን ማተለቅ ትችላላችሁ። 43 ሰንሰለት ነው የሰራሁት። ከ43 ሰንሰለት 43ቱ ላይ እንዳለ ወደ ኋላ 3 እንቆጥርና አራተኛው ላይ ድርብ ክሮሼት እንሰራለን ማለት ነው። 2 ሰንሰል እዛው ድርብ ክሮሼት ሰራንበት ቦታ ላይ አንድ እንደግማለን። ከዛ ደግሞ በቀጣይ 3 ሰንሰለት ወደ ኋላ እንቆጥርና አራተኛው ላይ ሌላ ድርብ ክሮሼት 2 ሰንሰል ተጨማሪ እዛው ቦታ ላይ አንድ ድርብ ክሮሼት እንሰራለን። እንደ ቪ ቅርጽ ያው እዚህ ጋር እንደምታዩት ቪዲዮ ላይ ቪ ቅርጽ ይመጣልናል ማለት ነው። ከዛ እንደዚህ ያልን በሁሉም 3 እየዘለልን አራተኛው ላይ አንድ ድርብ ክሮሼት 2 ሰንሰል እዛው ቦታ ላይ አንድ ድርብ ክሮሼት እያደረግን ቪ ቅርጽ ትመጣልናለች። ከዛ 9 ቪ ቅርጽ ነው የሚወጣው ማለት ነው። ከ9ኙ ቪ ቅርጽ ቀጥሎ ደግሞ 4 መጀመሪያ ላይ ስንጀምር 3 ወደ ኋላ ቆጥረን አራተኛው ላይ ስንጀምር የነበረችዋ ክፍተት አለች 4 ሰንሰለት ማለት ነው። እዛች ጋር 7 ድርብ ክሮሼት ነው የምንሰራው። 7 ድርብ ክሮሼት በየመሃሉ 2 ሰንሰለት እያደረግን 7 ድርብ ክሮሼት አድርገን እንደዚህ እንጨርሳለን ማለት ነው። ሙሉውን ቪ ቅርጽ ይመጣልናል። ዲዛይኗ እንደ 4 ማዕዘን አይደለም፣ የሆነ ሞለል ያለ ዲዛይን ነው የሚመጣው። ብቻ በጣም ነው የሚያምረው። ይሄ ክፍል 1 ነው። በቀጣዩ ደግሞ ስንመጣ በጣም ደስ የምትል ሆና እናገኛታለን። አሁን እዚህ ጋር የመጀመሪያውን የቋጠርኩት ሌላ ከለር ለመቀየር ፈልጌ ነው። በሁለት አይነት ከለር ነው መስራት የፈለኩት። አሁን በፒንክ ከለሩ ስጀምር ያው እንደምታዩት ቪ ቅርጽ ነው የመጣልና በጣም ነው የሚያምረው። አሁን እዚህ ጋር ስጀምር በየመካከሉ ወይንም ደግሞ ቪ ቅርጽ ባለበት ላይ 3 ድርብ ክሮሼት ከአንድ ሰንሰለት ጋር ሙሉውን እንሰራዋለን ማለት ነው። ምንም የሚያስቸግር ነገር የለም። አዲስ ጀማሪም በጣም ቀላል፣ አዲስ ጀማሪዎች ራሱ በጣም ደስ ብሎ የሚሰራ ስራ ነው። መጀመሪያ ሰንሰለቱን ከሰሩ በኋላ በጣም ቀላል ነው። ያው ይቅርታ እንግዲህ የቪዲዮ ጥራት በደንብ አልታየም። አሁን እዚህ ጋር በየአንዳንዱ ቪ ላይ 3 ድርብ ክሮሼት አንድ ሰንሰል እያደረግን ሙሉውን እንሰራዋለን ማለት ነው። ያው እኔ እንግዲህ ከመዳም ኩሽና መልስ እንደዚህ አይነት ስራ መስራት በጣም ነው ደስ የሚለኝ። ሙሉ ሻንጣዬ እንዳለ የእጅ ስራ ነው። ሌላ ልብስ ራሱ መግዛት ሳያስፈልገኝ በቃ ሻንጣዬ በዚሁ ይሞላልና አንዳንዴ እንደዚህ በተለይ ቀን በቀን እየሰራን ስንመጣ የሆነ ሱስ ሁላ ይሆናልና እኔ መስራት ከጀመርኩኝ ሱስ ነው የሚሆንብኝ። በቃ ቶሎ ከኩሽና ወጥቼ ቶሎ እጅ ስራዬን ነው የማነሳው። ከተውኩት ደግሞ ልክ በዛው ልክ ነው በቃ አንሸዋሽ ሁላ አይለኝም። እና ልክ እንደዚህ በየአንዳንዱ ክፍተት ላይ 3 ድርብ ክሮሼት አንድ ሰንሰለት ነው የምንሰራው። በጣም ቀላል ነው። እናንተ ከለር በፈለጋችሁት ከለር እንዲሁም ደግሞ የክር መጠን በፈለጋችሁት ሳይዝ መጠን መስራት ትችላላችሁ። ክሩ ይሄ ቀጭን ሲሆን ብዙ አያምርም። በወፍራራም ክር ነው በጣም የሚያምረው። ከዚህ ምን ከምሰራበት የበለጠ ወፍራም ክር ቢሆን በጣም ጎልቶ ስለሚወጣ በጣም ነው ደስ የሚለው። በተለይ ለምንጣፍ የሚፈለግ ከሆነ ደግሞ በጣም ወፍራሙ ክር ቢሆን በጣም ይመረጣል። በጣም ወፍራሙ ሳይሆን እኔ ከምሰራበት የተወሰነው ፈር የሚል ቢሆን በጣም ነው የሚያምረው። ለምን ዲዛይኑ በጣም ይወጣል፣ ደስ ይላል።
እናንተም ከስራ መልስ በምን አይነት ሁኔታ ነው የምታሳልፉት? ያው የኔ ከስራ መልስ ይሄንን ይመስላል። አንዳንድ ጊዜ ያው ይሄ መጀመሪያውን እንግዲህ እየቋጨው ነው። አሁን እዚህ ጋር ይሄንን ሙሉን ዙሩን ከጨረስን በኋላ ሌላ ዲዛይን ሌላ ከለር ደግሞ መቀየር ይቻላል ማለት ነው። ያው አሁን እዚህ ጋር እየወጣ ነው እንደምታዩት። ያው ከጅምሩ አሁን አያችሁት በሁለት አይነት ከለር ሲሆን የመጀመሪያው ቪ ቅርጽ በጣም ጎልቶ ወጣ። በጣም ያምራል። በተለይ ደግሞ እያደገ ሲሄድ በስማም በጣም ነው የሚያምረው። ውዶችዬ ላይክ በማድረግ አበረታቱኝ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ሁኑልኝ። በቀጣይ በክፍል 2 እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ።